በ300 ዶሮዎች እንዴት የ96500 ብር ወርሃዊ ደመወዝተኛ መሆን እንደምትችሉ በ300 ዶሮ ብትጀምሩ ወርሃዊ ገቢና ወጪ ምን ይመስላል? መጀመሪያ ገቢን ስናይ በ300 ዶሮ በቀን 275 እንቁላል ብትሰበስቡ አሁን ገበያ ላይ ባለው ዋጋ ከ20 እስከ 22 ብር ባለው ብትሸጡት በቀን 6050 ብር በወር ደግሞ 181500 ብር ገቢ ይኖራል። ወጪውን ደግሞ ስናይ 300 ዶሮ በቀን 36 ኪሎ ግራም መኖ ይመገባሉ። በወር ደግሞ 1080 ኪሎ ግራም ማለትም ወደ 10.8 ኩንታል መኖ ማለት ነው። ስለዚህ ለመኖ በቀን 2520 ብር በወር ደግሞ 75600 ብር ከመኖ ውጪ ደግሞ ለክትባት፣ ሰፕሊመንት፣ መብራትና ውሃ በወር 10000 ብር ብትመድቡ ወጪያቸው በአጠቃላይ 85600 ብር ይመጣል። ስለዚህ ከገቢ 181600 ብር ወጪ 85600 ብር ስትቀንሱ የተጣራ 95500 ትርፍ ይመጣል። ነገር ግን ማስታወስ ያለባችሁ ነገር በ300 ዶሮዎች ስትሰሩ በዶሮ ቤት ኬጅ እንጂ የዶሮ ቤት ተከራይታችሁ መስራት አያዋጣም። ከዛም በተጨማሪ ደግሞ ከ500 ዶሮዎች በታች ካሏችሁ ሰራተኛ ቀጥራችሁ ሳይሆን በራሳችሁ ብትሰሩ ይመረጣል። ስልጠናም ከፈለጋችሁ እኛ ጋር መሰልጠን ትችላላችሁ ማለት ነው። ከእናንተ የሚጠበቀው መወሰን ብቻ ነው። ማጂክን አዲስን ፎሎ ማድረግ ብልህነት ነው።